ሰላም የቴክ ኢንፎ ቲፕስ ተከታታዮች፣ ዛሬ እጅግ በጣም ጠቃሚ የሆነ አፕ ለማሳየት መጥቻለሁ። እስከ መጨረሻው ቪዲዮን በደንብ በመከታተል እጅግ ጠቃሚ የሆነ መረጃን ታገኛላችሁ። ይህ አፕ ከአንድ በላይ የሆኑ ኮምፒውተሮችን በአንድ ማውዝ እና ኪቦርድ ለመቆጣጠር የሚያስችልና ማንኛውንም ፋይል ከአንዱ ኮምፒውተር ወደ ሌላኛው ኮምፒውተር ያለምንም ፍላሽ ሳንጠቀም ወይም ሌላ ተጨማሪ ነገር ሳንጠቀም ፔስት ኮፒ ሙቭ ማድረግ የምንችልበት እና ስራችንን በጣም ቀላል የሚያደርግ እጅግ በጣም ጠቃሚ የሆነ አፕ ነው። ይህ አፕ ማውዝ ዊዛውት ቦርደር የሚል አፕሊኬሽን ነው። ፍሪ ነው። በማንኛውም ጊዜ በቀላሉ በማውረድ አፑን በኮምፒውተራችን ላይ በመጫን ያሉን ስቴፖችን ተከታትላችሁ እንዴት ኮምፒውተሮችን ኮኔክት እንደምናደርጋቸው አሳያችኋለሁ። ከዛ በኋላ በቀላሉ እስከ 4 ኮምፒውተሮች በአንድ ማውዝ እና ኪቦርድ መቆጣጠር እና ፋይል ከአንድ ኮምፒውተር ወደ ሌላኛው ኮምፒውተር በቀላሉ ትራንስፈር ማድረግ ወይም ሙቭ ማድረግ የሚያስችል እጅግ በጣም ጠቃሚ የሆነ አፕ ነው። በተለያየ አጋጣሚ በስራ ቦታ ጓደኞቼ አይተውት በጣም የወደዱትና እጅግ በጣም የመረጡት አፕ ነው። እዚህ ጋር ማውዝ ዊዛውት ብላችሁ በመጻፍ እዚች ጋር በቀላሉ በቃ እቺን ዳውንሎድ በማድረግ ቪዲዮ ዳውንሎድ አድርጌዋለሁ። ይሄ ነው። ይሄንን አፕ ኢንስቶል ታረጉታላችሁ። ሁሉም ኮምፒውተሮች ላይ የራን አርጋችሁ ኢንስቶል እኔ ኢንስቶል ስላደረኩት አሁን ዳግመኛ ኢንስቶል ማድረግ አያስፈልገኝም። ከዛ ኢንስቶል ካደረጋችሁት በኋላ በማንኛውም ብራውዘር ካወረዳችሁና የምትፈልጓቸው 2 ይሁን እስከ 4 ኮምፒውተር የምትፈልጉት ኮምፒውተር ላይ ኢንስቶል ካደረጋችሁ በኋላ አፑ እዚች ጋር ታገኙታላችሁ። እቺ አይከን ነች። እቺን ስትከፍቷት እንደዚህ ነው። ይሄው እስከ 4 ኮምፒውተር አሁን እኔ 2 ኮምፒውተሮችን ኮኔክት አድርጌያለሁ። እስከ 4 ኮምፒውተር ኮኔክት ማድረግ ይቻላል። ይሄው እነዚህ 4 የኮምፒውተር አይከኖች አሉ። አሁን እኔ እነዚህ በብሉ ከለር ያሉ ናቸው ኮኔክት የተደረጉት 2 ኮምፒውተሮች። ይሄንን እንዴት በቀላሉ እንደምታደርጉ አሁን እዚች ጋር የሆነች እንደ ፓስዋርድ ነገር አይከን ይታያችኋል። እዚህ ጋር ሾው ስትሉት እነዚህ የሚነበቡ ካራክተሮች አሉ። እነዚህን ካራክተሮች በተመሳሳይ ሌላኛው ኮምፒውተር ላይ ኮፒ አድርጋችሁ በመጻፍም ሆነ በተለያየ መንገድ ኮፒ አድርጋችሁ መውሰድ ነው። ለምሳሌ አሁን እኔ 2 ኮምፒውተር ላይ ሳሳያችሁ ይሄኛው ኮምፒውተር ላይ አሁን እንደዚሁ በተመሳሳይ አለ። ይሄው እዚህኛው ኮምፒውተር ላይ አሁን እቺን ሾው ስለው ይሄው ተመሳሳይ ነገር ነው ያለ። ከዛ ምንድነው የምታደርጉት? 2 ኮምፒውተር ላይ ያሉ እነዚህ ካራክተሮችን በተመሳሳይ ከጻፋችሁ በኋላ ሁለቱም ጋር አፕላይ ነው የምትሉት። እዚህም ጋር አፕላይ፣ እዚህም ጋር አፕላይ። ከዛ ይሄ ኮኔክትድ የሚል ይሄው አሮው ይመጣል እንደዚህ ብሎ ይሄው እንዳያችሁት ይሄው ማውዙ ከሁለቱ ኮምፒውተር ላይ ይሄው ሁለቱን ኮምፒውተር እየተቆጣጠርኩት ነው። ለምሳሌ አሁን ፋይል ይሄንን ፋይል አሁን ለምሳሌ እዚህኛው ኮምፒውተር ላይ ላመጣ ብፈልግ ፔስት ኮፒ ማድረግ እችላለሁ፣ ብፈልግ ሙቭ ማድረግ እችላለሁ። ለምሳሌ አሁን ይሄ ኮፒ አድርጌ ይሄው እዚህ ጋር ፔስት ማድረግ እችላለሁ። አለዚያም ደግሞ እንደዚህ አድርጌ ሙቭ አድርጌ እዚህ ጋር ማምጣት እችላለሁ። ይሄው ሙቭ ሆኖ መጥቷል። እዚህ የራሱ ፎልደር ፈጥሮ ማለት ነው። ማውዝ ዊዛውት ቦርደር የሚለው ፎልደር ላይ አስቀምጦልኛል።
አሁን ይህንን መልሼ ወደዚህ መውሰድ ይችላለሁ ማለት ነው። ይኸው እዚህ ጋር እንደዚሁ የራሱ ፎልደር ፈጥሮ ሙቭ አድርጎልኛል ማለት ነው። ስለዚህ ይህን አፕ በመጠቀም እስከ 4 ኮምፒውተር በአንድ ማውዝ እና በአንድ ኪቦርድ፣ ለምሳሌ አሁን እዚህ ጋር ስጽፍ ዝም ብዬ በዚህኛው ማውዝ እና ኪቦርድ ተጠቅሜ ይኸው ጽፋለሁ። እዚህኛውም ጋር በተመሳሳይ ምንም ሌላ ተጨማሪ ማውዝ እና እንትን ሳልጠቀም በቀላሉ ሁለቱንም ኮምፒውተር መጻፍ እችላለሁ። ይሄው ስለዚህ በጣም ስራችንን ሊያቀል የሚችልና እጅግ በጣም ጠቃሚ የሆነ አፕ ነው። ተጠቀሙት። እኔ በጣም ተጠቅሜው ደስ የሚለኝና ስራዬን ቀለል የሚያደርግልኝ ነው። የተለያየ ከአንድ በላይ ኮምፒውተሮችን እንደዚህ በቀላሉ ለመጠቀም የምትፈልጉ ሰዎች መጠቀም ትችላላችሁ። አጫጫኑ ላይ በደንብ ተከታትላችሁ ያለውን ስቴፕ ጫኑት። የሚያስቸግር ነገር ካለው ደግሞ ኮሜንት ላይ ጻፉልኝ። ያለውን ነገር የበለጠ ክሊር አድርጌ ማስረዳት እችላለሁ። ለዛሬው ያለኝ ይሄ ነው። ቀላል ነው ግን በጣም እጅግ ጠቃሚ የሆነ አፕ ነው። ተጠቀሙ። እንደምትወዱት ተስፋ አደርጋለሁ። በዚሁ አጋጣሚ ቪዲዮን ላይክ፣ ሼር በማድረግ ያላችሁንም ኮሜንት በመጻፍ እንድታበረታቱኝ እላለሁ። ለዛሬው ይበቃናል። ሰላም ሁኑልኝ።